ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ ሰላም ሁሉ ማን አከም ነገ ጅርቱ ፈዩማ። ይሄ ቻናል ኦሮምኛ ምንማርበት ከስመን ሶሮን ለማሪፍ ፈበርች ወርባደን ከእንጀለት ተረገተን ሁለቱንም ቋንቋ በፍቅር ምንማማርበት ኦሮምኛ የሚችሉ አማርኛ የማይችሉም እዚህ ስር መጥቶ እየተማሩ ነው። እንደዛውም አማርኛ ደግሞ የሚችሉ ኦሮምኛ መማር የሚፈልጉ እዚህ ቻናል ስራሉ። ሁለቱንም በአንድ ላይ በፍቅር እየተማርን ነው። እዚህ ቻናል ስርም የሚገኘው ይሄ ነው። እንግዲህ በፍቅር እየተማማርን ነው ቋንቋ። ዛሬ ይዤላችሁ የመጣሁት ክፍል 26 ላይ ደርሰናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ የቻናላችን ቤተሰቦችም ሼር ላይክ ማድረግ እንዳትረሱ። ቪዲዮ ከመጀመራችሁ በፊት ከዚህ በፊት ብዙ ቪዲዮዎችን አይተናል። ዛሬ ክፍል 26 ላይ ደርሰናል። ከዚህ በፊት የተለቀቁትን ቪዲዮዎች ያላያችሁ ገብታችሁ ማየት ትችላላችሁ። ዛሬ ያስኩላችሁ ቪዲዮ ምንድነው የሚለውን አንድ ባንድ እናያለን። ዛሬ ይዤላችሁ የመጣሁት ፍሮምሴ ይባላል ወይም ፕሪፖዚሽን። ፍሮምሴ ወይም ፕሪፖዚሽን ይባላል። መስተዋድር ሰዋስው ይባላል በአማርኛ። ፍሮምሴ ወይም ፕሪፖዚሽን ከንጀረም ፍሮምሴን ጀቻፊ ጀቻፊ ጀቻ ወለት ቀብሲሴ ዮኪን ፍሮምሴ ሂመ keessatti አገርሲሱ የቹዳ ቃላትን ከቃል ጋር የሚያያይዝልን ወይም የሚያዛምድ መስተዋድድ ሰዋስው ይባላል በአማርኛ። ይሄንን የምንጠቀመው አረፍተ ነገሮች ውስጥ ነው። አረፍተ ነገሮች ውስጥ ቃላትን ከቃላት በማያያዝ የተለያዩ ወርዶችን አንድ ላይ በማያያዝ የሚጠቅመን መስተዋድድ ሰዋስው የሚባሉትን እናያቸዋለን እነማን እንደሆኑ። ከዛ በፊት ፕሪፖዚሽን እነማን ናቸው ታይፓቸውን ፊ ጀቾታ ገረገራ ፕሪፖዚሽን ከንጀረመን ፍሮምሴ ቶኮ ቶኮ እንላላ ፈከኛፍ ጀቾታ ፕሪፖዚሽን ጀረመን ከነ ወይም ፍሮምሴ ጀቻፍ ጀቻ ከወልቱን ፍሮምሴ ጀቹላ ፍሮምሴን ሜ ፈከኛ ሳኔ ሃላሉ ኢራ ጀራ ፈከኛፍ ኢራ ፍሮም ከማለት ነው። ከየት እስከየት ከዛ እስከዚህ ምናምን የምንላቸውን ቃላቶች አረፍተ ነገሮች የምንሰራበት ኢራ ማለት ከማለት ነው። ከየት እስከየት ኢራ ሃንግ ኢሳ ምናምን የምንላቸውን በዚህ ነው የምናየው። ኢራ ማለት ከፍሮም ማለት ነው። ፍሮም ኢራ ነው ማለት ነው። ሁለተኛ ላይ ጅዱ ማለት ደግሞ ምንድነው? ሚድል ነው። ቢትዊን ማለት ነው። በመካከል ማለት ነው። በሆነ ነገሮች መካከል ለማለት ጅዱ ነው የምንለው። ሚድል ወይም ቢትዊን ማለት ነው። ጅዱ ይሳኒ ስንለውን በእነሱ መካከል እንደማለት ነው። ጅዱ መካከል ማለት ነው። ጅዱ መካከል ሚድል ነው ወይም ቢትዊን በእናዋን መካከል ጅዱ የኙፋ እንደማለት ነው። ሌላ ጭና ማለት ቢሳይድ ኒር ኔክስት ቱ ከጎን እንደማለት ነው። ከምን ጎን? ከየት ጎን? ከማጎን ነው ያለው። ጭና ኤኑ ጅራ እኒ ጭና ያሳጀራ እሱ ከሱ ጎን ነው ያለው፣ ከሷ ጎን ነው ያለው። እነዚህ አሁን በአጠቃላይ ከጎን የሚባሉት ጭና በሚለው ነው የሚገለጹት። ጭና ከጎን ማለት ነው። ቢሳይድ ወይም ኒር ኔክስት ቱ ጭና ይባላሉ በኦሮምኛ። ጭና ከጎን ማለት ነው። ዱራ ሌላኛው ደግሞ ዱራ ቢፎር ማለት ነው። ያው በፊት ቢፎር ከምን ከሆነ ነገር ከሆነ ድርጊት በፊት ያለው ነገር ኢሰዱራ ስንለው ነው ከሱ በፊት ማለት ነው። እና ዱራ ማለት ቢፎር ነው ወይም ከፊት ማለት ነው። በኦሮምኛ ዱራ ይባላል። በእንግሊዝኛ ቢፎር፣ በአማርኛ በፊት ማለት ነው። ዋኤ ሌላኛው ደግሞ ዋኤ አባውት ማለት ነው። አባውት ኢን ሪጋርድ ቱ ስለ ማለት ነው። ዋኤ ስለ አባውት ኢን ሪጋርድ ቱ ዋይ ኢሳ ለምሳሌ ስለሱ ማለት ነው። ዋይ ኢሳኒ ስለነሱ ዋይ በአጠቃላይ አባውት ስለ የሆነ ነገር ስናወራ
ዋኤ ዋንተ ኮዴስና ስንላው ለምሳሌ ስለሆነ ነገር ነው የምናወራው ማለት ነውና ዋኤ ለማለት ስለ ብለን ነው የምንጠቀመው። ሌላ ጉባ እዚህ ጋር ጉባ ነው የሚለው ኦን ወይም አባብ ማለት ነው ከላይ ማለት ነው። ጉባ ኢሳ እረጅራ ከላይ ከሱ በላይ ነው ያለው ወይም ከሱ ላይ ጉባ እረጅራ። ጉባ ስንል ደግሞ ከላይ ነው ኦን ወይም አባብ ማለት ነው። መነ ጉባ ስንል ቤቱ ላይ ማለት ነው እና ከላይ ነው ያለው ማለት ነው። እና ሌላ ኬስ ኢን ወይም ኢንሳይድ ኬስ ኢን ወይም ኢንሳይድ ውስጥ ማለት ነው። ኬሳ ማለት ውስጥ ነው። ኬሳ ውስጥ። ኢራ ማለት ደግሞ ኦን በላይ ማለት ነው። ለምሳሌ ኢሰኤራ ብንል በሱ ላይ ኢሰኤራን ደርቤ በሱ ላይ ነው ያለፈው ማለት ነው። ኢራ በላይ ማለት ነው። ማነ ኢራ ቤቱ ላይ ማለት ነው። እና ኢራ ሲል በሆነ ነገር ላይ ማለት ነው። እና በአፋን ኦሮሞ ላይ ለማለት ስንፈልግ ኢራ እንላለን ማለት ነው። ኦን ማለት ነው በእንግሊዘኛ። ሌላ ማሌ ማለት ዊዛውት ወይም ኤክሰፕት ማለት ነው። ያ ማለት በአማርኛ ከሆነ ነገር በስተቀር እንደማለት ነው። ማሌ ዊዝአውት ወይም ኤክሰፕት ማለት ነው። ከሆነ ነገር በስተቀር ማሌ ዊዝአውት ወይም ኤክሰፕት። ኢሳ ማሌ ከሱ በስተቀር ማለት ነው። አነ ማሌ ከኔ በስተቀር እያለ የተለያየ ኤግዛምፕሎችን በሰፊው እናይበታለን። አሁን እዚህ ጋር ጀስት ዊዝአውት ለማለት ስንፈልግ ወይም በስተቀር ከሆነ ነገር በስተቀር ለማለት ማሌ ነው የምንለው። ካና ማሌ ስንል ከዚህ በስተቀር የተለያየ በቃ ከሆነ ነገር በስተቀር ዊዝአውት ወይም ኤክሰፕት ለማለት ማሌ ነው የምንለው በኦሮምኛ ማሌ። ሌላኛው ደግሞ ቢራ ማለት ቢሳይድ ወይም ዊዝ አራውንድ ቢሳይድ ዊዝ ወይም አራውንድ የተለያየ እነዚህ በዙሪያ ያሉ ነገሮችን ቢራ አካባቢው ጋር ከጎን ምናምን ያለውን ነገር ቢራ ብለን ነው የምንገልጸው። ቢራ በዙሪያ ማለት ነው። ቢራ በሱ ጎን ወይም በሱ ዙሪያ ነው ያሉ ማለት ነው። ለምሳሌ በሱ ቢራ ስንል ኢሳ ቢራ ወይም አነ ቢራ ጅራ እኔ ጋር ነው ያለው ቢራ። ኢሳ ቢራ ታይ እሱ ጋር ነው የተቀመጠው የሆነ በቃ ከጎኑ ያለ ማለት በዙሪያው አጠገቡ ምናምን አራውንድ ያለውን ነገር ቢራ ብለን ነው የምንገልጸው ማለት ነው። ሌላኛው ጀላ ማለት ደግሞ አንደር ማለት ነው። ጀላ አንደር ወይም ቢኒዝ ከስር ማለት ነው። ከስር ጀላ ከስር የሆነ ነገር ከላይ ነው ከስር ነው ከጎኑ ነው ምናምን የሚለውን ስንገልጽ አሁን ጃላ ስንል ከስር ነው ያለው ማለት ነው። የሆነ እቃ ኢስ ጅረ ኢስ አቺ ጃላ ጅረ እንላለን። አቺ ጃላ ጅረ እዛ ስር ነው ያለው ከስር ማለት ነው። ጃላ ማለት ከስር አንደር ማለት ነው። ወጂን ስንል ደግሞ ዊዝ ማለት ነው። ዊዝ ወይም ቱጌዘር አብሮ ማለት ነው። ወጂን ማለት ዊዝ ወይም ቱጌዘር ነው አብሮ ማለት ነው። ኢሳ ወጂን ዴማ ከሱ ጋር ነው የሚሄደው። አነ ወጂን ዴማ ከኔ ጋር ነው የሚሄደው። አብሮ አንድ ላይ ቱጌዘር መሆኑን ነው የሚያሳየው። ለምሳሌ ሌላ ማሊፍ ማለት ወጂን ዴማ ምንና ምንድነው አብሮ የሚሄደው የሚለውን ስናይ የሆነ አብሮ መሄድ የሚችለውን ነገር ምንድነው የምንለው ወጂን ነው የምንለው። ወጂን ማለት አብሮ ማለት ነው። ሌላኛው ሃንጋ ማለት አንተን ማለት ነው። እስከ ሃንጋ በርባዴ ለምሳሌ ስንል እስከ ፈለክ ማለት ነው። ሃንጋ አንተን ማለት ነው። እስከ ማለት ነው። ሃንጋ ዱፍቱ እስክትመጣ ማለት ነው። ሃንጋ ስንል እስከ ማለት ነው። ሌላ ጋራ ለምሳሌ ገረክዬ ብል ወደኔ ማለት ነው። ቱዋርድስ ማለት ነው። ወደ ለማለት ጋራ ነው የምንለው። ጋራ ቱዋርድስ ወደ ጋራ ቱዋርድስ ወደ ፈለከው ለማለት ጋራ በርባዴ እንደማለት ነው። እነዚህን ይመስላሉ። ሌሎችም ብዙ አሉ ፕሪፖዚሽን የሚባሉት ወይም ፍሮም ሴ
ሌላውንም በሰፊው ሌላ ጊዜ ይዤላችሁ እመጣለሁ። ለዛሬ ያመጣሁላችሁ እነዚህን ይመስላሉ። እቺን ፕራክቲስ ማድረግ እንዳረሱ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ገለቶም አላችኋለሁ። ሌላ ቪዲዮ ደግሞ በእነዚህ ኤግዛምፕል ነገ ይዤላችሁ እመጣለሁ። እነዚህን ዛሬ ለመሸምደድ ሞክሩ። ነገ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። አመሰግናለሁ ስለተከታተላችሁኝ። ባይ ባይ።